ስላሴ የሚል ቃል ከመጽሐፍ ቅዱስ አሳያለሁ ስላሴ የሚል ቃል ከመጽሐፍ ቅዱስ አሳያለሁ። ግን ስላሴ ማለት ምን ማለት ነው? መጀመሪያ አይ ትርጉሙን እንኳን አታውቅም። ስላሴ ማለት ምን ማለት ነው? ትርጉሙን ሳታውቅ ዝም ብሎ ጭፍን ጥላቻ። ይኸውልህ እግዚአብሔር ማለትም የግዕዝ ቃል ነው። አብ ማለትም የግዕዝ ቃል ነው። ስላሴ ማለትም እንደዚሁ የግዕዝ ቃል ነው። ሰለሰ ከሚል ከግዕዝ ቃል የመጣ ነው። ስለዚህ እግዚአብሔር በመለኮት አንድ በአካል ሶስት የሆነውን እግዚአብሔርን የምንገልጽበት ቋንቋ ነው እንጂ ሌላ ምንም አዲስ ነገር የለም። እስቲ ሶስት በአካል አንድ በመለኮት ሶስት የሚለውንም ከመጽሐፍ ቅዱስ አሳያለሁ እንደዛ የእግዚአብሔርን መለኮታዊ በባህሪ አንድ ሆኖ እግዚአብሔር በአካል ሶስት ስለሆነበት አሳያለሁ። አንድ ጥቅስ ልንገር። ለምሳሌ በዮሐንስ ወንጌል ምዕራፍ 8 ቁጥር 16 ላይ እንደዚህ አዳምጠኝ። ይኸውልህ የላከኝ አብ ከእኔ ጋራ ነው እንጂ ብቻዬን አይደለሁም ይላል። ይሄን የሚለው ማን ነው? ኢየሱስ አይደል? ወልድ አይደል? የሚለው የላከኝ አብ ከእኔ ጋር ነውና ስለዚህ ብቻዬን አይደለሁም እያለ ነው። ስለዚህ ከሱ ጋር ሌላ አካል እንዳለ እየገለጸ ነው ማለት ነው። አዳምጠኝ። አይደለም እኔ ብፈርድ ፍርዴ እውነተኛ አይደለም አለና እንደዚህ የሁለት ሰዎች ምስክርነት እውነት እንደሆነ ሁሉ በሕጋችሁ ተጽፏል። የስንት ሰው ምስክርነት? የሁለት ሰው ምስክርነት በሕጋችሁ ተጽፏልና ስለራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለኔ ይመሰክራል አለ። ስለዚህ እዚህ ጋር ስለ ስንት አካል ነው የሚናገረው? ሁለት አይናገርም። ይሄ አንደኛ በብሉይ ኪዳን የተጠቀሰ ጥቅስ ነው። እንደገና ደግሞ ልንገር ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ የእግዚአብሔር ቃል እንደገና እንደዚህ ይላል። ይኸውልህ 13:10 ጳውሎስ እንደዚህ ይላል፣ የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። የኢየሱስ ክርስቶስ ጸጋ አንድ፣ የእግዚአብሔር ፍቅር ሁለት፣ የመንፈስ ቅዱስ ህብረት። እዚህ ጋር ስንት አካል ነው የሚገልጸው? ሶስት አካል ነው የሚገልጸው። ስላሴ ማለት ይሄንን የሚገልጽ ማለት ነው።